ሰላም ናችሁ? እንዴት ናችሁ? ፉትቦል ፐብ በዩቲዩብ ተመልሰናል። እንዴት ናችሁ? ሰሌ አለ ከኒጋ የሳይ እንዴት ነው? ከባል መልስ ያለፈ መስቀል ጭቦ ተበራ። መስቀል ደመራችንን አብርተን ቂባችንን ጠጥተን ወዝ ሆነን ተመልሰናል። እንዴት ነው ሳምንቱ? እንዴት አለፈ? ፕሪሚየር ሊግ እንዴት አለፈ? ማንቼ ያሳዝኖን አልፏል። ሳምንቱ ጨዋታ ያው በቅዳሜ በእንግሊዝ ፕሪሚየር ሊግ የተጀመረው ጨዋታ አለ። አነጋጋሪ የነበረው የማንቸስተር ዩናይትድ እና የብሬንትፎርድ ጨዋታ ጌጅ ስቴዲየም ላይ የተካሄደው አለ። የዳኛ ጉዳዮች አሉ። በዛው ልክ ደግሞ የሩበን አሞሪም ጉዳይ አለ። ብራዘር እኔ በቃኝ በቢሆንስ እዚህ ድረስ በቃ አውት ካምፓይን ላስጀምር ነው። በቃ አሞሪም አውት ባይስታክ ጀምር። በቃ ፍራስትሬት በየሳምንቱ ፍራስትሬት ነው። እንዴት ነው ያንተ እይታ? አሞሪም ኢን ነው አሞሪም ቆይ ነው የምትለው ወይስ አሞሪም? የአሞሪም ጉዳይ ያው በብሬንትፎርድ ጨዋታ ብቻ አይደለም። ከዚህ በፊትም ያው ከስቱዲዮ ውጪ ስናወራ ዲስከስ ስናደርግ ስንጨቃጨቅበት የነበረ ጉዳይ ነው የአሞሪም ጉዳይ። እስታቶቹ እንደሚያሳዩት አሞሪም ከሰከንድ ወርልድ በፊት የነበረ አሰልጣኝ ዩናይትድ አሰልጣኝ ነበርና ወርስት ጊዜ ያሳለፈው ያን ዩናይትድ በዛ ጊዜ ነውና አሞሪም አውት የሚለው የመጣው በስታቲስቲክስ ምናምን ጉዳይ ነው። ግን እኔ የተለየ አንግል አለኝ አሞሪም ላይ ከጨዋታው ስለ ጨዋታው ትረስት ዘ ፕሮሰስ የሚለውን ማንቼ ላይ ማየት ነው የምፈልገው። ምንም ጥያቄ የለውም። ለምን መሰለህ አሁን ሩኒ እንደውም ትናንትና ትንሽ አስደስተኛል። የዩናይትድ ማሊያ መልበስ የሚችሉ ተጫዋቾች የሉም ቲም ውስጥ እና ለብሶ ሳያቸው እናድዳለሁ ምናምን ብለዋልና ሩበን አሞሪም የተቸገረበት ጉዳይ አንዱ እሱ ይመስለኛል። የተጫዋቾች ኳሊቲ እና ትንሽ የዳኝነቱን ጉዳይ ባይዞ በብሬንትፎርድ ጨዋታ ላይ ትንሽ አነጋጋሪ ነበር። ምክንያቱም ዩናይትድ ፔናልቲ አግኝቷል። ብሩኖ ፈርናንዴዝ የሳተው ፔናልቲ ማለት ነው። ኦልሞስት 70ኛው ደቂቃ ላይ ነው። 4 ደቂቃ ምናምን ተቋርጦ ነበር። ብሩኖ ይመለስበት አቻ ይሆናል ወደ ይመለሳል። ጎሉ መሳቱ ሳይሆን ሬድ ካርድ አፒል ነበር ዩናይትድ። ያው እንትኑ ቫር ሬድ ካርዱን ያልሰጠበት ጉዳይ ምንድነው? የኤምቡሙ ኳሱን የማግኘት ፖዚሽን ላይ አይደለም። ገብቷል። አሁን አዲሱ የቫር ህግ ላይ ኢምፖል ፖዚሽን ከሆነ ኳሱን የማግኘት ማለት ነው ፖዚሽን ላይ ከሆነ እና ተከላካዩ ካገደው ኮሊንስ ነበረ ያገደውና ካገደው ፔናልቲ ነው የሚል አለ። የቫር ሩል ላይ አለ አሁን አዲሱ ላይ ማለት ነውና እና ኳሱን እንዲያግድ ያደረገው የልጁ መሳብ ነው። ስለዚህ ቫር የሰዲሽን ጋር ለማንኛውም ወይንም እንደ ፓንዲት ዲሲፕሊን ላይ የምናውቃቸው ምናምን ይሄን ጉዳይ በጣም እንትን ሲሉበት ነበርና በቫር ዲሲሽን በዛ ላይ ደግሞ የቫር ዲሲሽን የአርሰናል ላይ ማጫቃጫቂ ነበር። ካየኸው የዮኬሬሽ ፔናልቲ ማለት ነውና ፔናልቲ ያሰጣል አያሰጥም የሚለው ጉዳይ ላይ እና እሱ ላይ ሳይሆን ወደ አሞሪም ጉዳይ ላይ ስንመለስ የዩናይትድ ከፖስት ሰር አሌክስ ፈርጉሰን ከሚባለው ጊዜ ስንነሳ ከሞይስ ጀምሮ ስንነሳ ያው ፈርጉሰን ለዩናይትድ ሰጥቶት ሄደው ግሬስ አለ። ስኳድ ደግሞ በጣም ኔጌቲቭሊ የሚታማ ስኳድ ነው። ኦልሞስት ያለቀ ስኳድ ነው። በእድሜም በምንም ካየ በቃ እንደ ሸንኮራ ተመጥተዋል ተጫዋቾቹ እና ክሎፕ አሁን ለአርኔ ስሎት ሽግግሩ ስሙዝ ነበር። ተጫዋቾቹም ለሱ የሚመጥናቸው ግን ከፈርጉሰን ወደ ሞይስ ያለቀ ቲም ነውና ሽግግሩ አሁን በጣም የሚታማ ዩናይትድም በሽግግሩ አሁን ሞይስን ቀጥራ ሞይስን ስታባር ማንን ያመጣው? ከሞይስ በኋላ የመጣው አሰልጣኝ አለ። ለምሳሌ ሉዊስ ቫናል የተወሰነ ጊዜ እንደ ኢንትሪም ጊግስ አገለገለ። ከዛ ሉዊስ ቫናል መጣ። በሉዊስ ቫናል ጊዜም ያው እሱ አሲስታንት ነበር። መላቸው የማንቸስተር ከፈረንሳይ በኋላ በስታቲክስም ካየኩ ባይዘው ኢንትሪሞቹ ይሻላሉ። ባይዘው አሁን ለምሳሌ ጊግስ ካሪክ ቫን ኒስተልሮይ የመሯቸው አሪፍ ዊን ሬት አላቸው። ሶልሻር ያው በኢንትሪም መጣና ከዛ ዊን ሬቱ በጣም 67 ነው አይ ቲንክ እና ከዛ በኋላ ኳስ አሳይቶናል። የማንቸስተር የሚመስል ጥሩ ሪአክቲቭ ፉትቦል ትራንዚሽን ያለው ምናምን እና ስታየው ግን ሉዊስ ቫናል መጣ። ከሉዊስ ቫናል በኋላ የምንጠብቀው አሰልጣኝ አይደለም የመጣው ገባ አይደለ? ጆዜ ነው የመጣው። ከፖዚሽን ጆዜ የሚጫወት ወደ ደግሞ አግሬሲቭ እና ወደ ሎ ብሎክ የሚጫወት በሎ ብሎክ በቃ ጆዜን በምናውቃቸው ሁለት የሚጣረስ ከጆዜ በኋላ የመጣው እንደውም ትራንዚሽን ይሻላል።
ሶልሼር ትራንዚሽን ሶልሼርን ያው ሞልዴ ላይ ምናምን አሰልጣኝ ሆኗል ከዛ በፊት እና ዩናይትድ ቤት ሲመጣ ግን ሶልሼር በጣም የተሻለ አሰልጣኝ ነው። ያው ተመልካቹ እንዳዩት ማለት ነው ሶልሼር የተሻለ አሰልጣኝ ነው የሚያስብለው ምንድነው በጁዚ ትራንዚሽን ያለውን ቲም አስቀጥሎት ሪአክቲቭ ፉትቦል ውስጥ የነበረው በቃ የካውንተር አታክ ፖይንቶችን እያየ የሚያጠቃ ቡድን ሆኖ 10-11 ጨዋታ ኮንሲስተንት ነበር እና እሱ ስታቲክስ አሪፍ ነበር። ግን ሶልሼርን ስታባር የምታመጣው አሰልጣኝ ደግሞ ማን ነው? ራልፍ ራኒክ መጣ። ቶታሊ ፕሬስ እና ፕሬሲንግ የሚጮት ቡድን ደግሞ ምንድነው ተከላካይ መሆን ያለበት እነ ሃሪ ማጓየር አይደለም መሆን ያለባቸው ገባ። ምክንያቱም እነ ሃሪ ማጓየር ለሎ ብሎ ካሁንም ፌቨርድ የሚደረጉ ተጫዋቾች ናቸው። ብዙ ቡድኖች ሲፈልገው ነበር ገባ አይደል። በፕሬሲንግ የሚጮት ቡድን ግን ከኋላው ሮጦ ቼዝ ማድረግ የሚችል ተከላካይ መሆን አለበት። አሁን ሩበን አሞሪም እየተቸገረበት ያለው ጉዳይ ማለት ነው። ምክንያቱም አይተነዋል። ለምሳሌ የጎል የእንትኑ ኦፍሳይድ አስገባለሁ ብሎ ምክንያቱም ቼዝ አድርጎ አይደርስበትም ያለ እንኳን አስገባ ቼዝ አድርጎ ስለማይደርስበት ዶንሊ አማራጭ የነበረው ኦፍሳይድ መስራት ነው። ልጁ ተበላ እዛ ጋር ማለት ነው። እና የዩናይትድ ስኳዱ አሁን ሩበን አሞሪም ለመጮት ያሰበው አይነት ያመጣለታል አያመጣለትም እሱ ጥያቄ አለ። ምክንያቱም ትራንስፈር ላይ እነዚህን ቦታዎች መድፈን ነበረበት። 2 ነምበር 10 ከሚገዛ ወይም 3 አጥቂዎች ከሚገዛ ሚድፊልድ ላይ ብዙዎች ክሌም የሚያደርጉት የኮቢ ማይኖን መግባት አለመግባትን ኮቢ ማይኖ ኢንቴንሲቲ የሚፈልገውን የአሞሪም ቡድን ላይ ፊት የሚያደርግ ተጫዋች አይደለም ገባ እና ያንን ኮምፕሮማይዝ አላደረግም ማለት እኔ ስተታ ሶዮ ባይዘው ስታቦነሱ ደስ ይለኛል። እኔ ለማንም የማወራው ነገር ነው ለአንተም ሰው ያለው ኢሹ ምንድነው የሆነ በቃ እምነቱ ቋል ነው እሱ ግን በጨዋታ ደግሞ እያየ ተቀያያሪ እያረክ ወደ ምትፈልገው ቅርጽ እስኪመጣልህ ድረስ ባሉ ስኳዶች መጠቀም ከዛ የሆነ ፖይንቶች ፎርሜሽኑን ቀይሮ ያጫውቱን ስታይል ቀይሮ ባሉ ነገሮች ተጠቀምና የሆነ ሳላይ እኮ እያሽክ መምራት ሲጀምር ደግሞ ወደ ራስ ቅርጽ ወደ ማላመዱ ትመጣለህ። ኮምፕሊትሊ ግን ወደ ማላመዱ ስትሄድ እየተሸነፍክ 15ኛው ወጣ ሲሲር ደግሞ ተጫዋቾች መጥቶ የተወሰነ ቢሆን ተስፋ አድርገን ነበር እና ያንን ተስፋ ማየት አልቻለም። ለዛ ነው ትክክል ነው። አሁን መሰለህ እኔ ከአሰልጣኙ ይልቅ ሪክሩትመንት ዲፓርትመንቱ ላይ ነው ታሪክ የሚቀስረው እና ማኔጅመንቱ ላይ ያው ማኔጅመንቱ ዘንድሮ ነው እንደ አዲስ እየተቀየረ ያለው ያው ዩናይትድ ኩዊክ የሆነ ሰክሰስ የሚፈልግ ቡድን ትልቅ ቡድን ስለሆነ ማለት ነው እንጂ አሁን ይሄንን ብሬንትፎርድ ላይ ይሄንን ዌስትሃም ላይ ምናምን ብታደርገው ኢቭን ዌስትሃም እንኳን አሰልጣኙ ነበርና ግራንድ ፖተር የሚፈልገው ውጤት ስላላመጣለት ማለት ነው ዩናይትድ ሩበን አሞሪም ያንን ኮምፕሮማይዝ ማድረግ አልፈልግም። ይሄንን ኮምፕሮማይዝ እንዳደረግ ከፈለጋችሁ ብሏል እኔን ብትቀይሩ ይሻላል ነው ሲል የነበረው አይደል። እንደውም 15ኛው ደቂቃ ቀሪው 15 ደቂቃ ከብሬንትፎርድ ጋር ገርሞኛል። እኔ በጣም ኮምፕሮማይዝ አድርጎ በአራት ተከላካይ ሲጮት ነበር የ3-4-2-1 ሚሊዮን ትቶት ልክ ኮቢ ማይኖ ከመጣ በኋላ ምን ፈልገው ከእንትኗ ከፔናልቲዋ ምናምን በኋላ ማለት ነውና አልመጣም ቲሙ ወደዛ ውስጥ። ምክንያቱም በዛ ውስጥ መሰራት አለበት ቲሙ ቢልድ መደረግ አለበት። ገና 4-3 ብትለው 4-2-3-1 ብትለው ዩናይትድ አሁንም እርግጠኛ ሆኜ የምነግርህ ማለት ነው በካውንተር አታኪንግ ቲም ሆኖ በሎ ብሎክ የሚጮት ቲም ሆኖ አራተኛ ከቶፕ 6 ውስጥ መጨረስ የሚችል ቲም ይሆናል ብዬ አስባለሁ። ይሄ የሚድል ቶተናም ረጅም ሲያደርግ እንደነበረው መሆን የሚችል አይነት ቲም መሆን ይችላል ኳሊቲያቸው ማለት ነው። ግን እንደ ሊቨርፑል እንደ አርሰናል በተለያየ አሁን ለምሳሌ አርሰናል 4-2-3-1 ነው ትናንትና ዮኬሬሽን የገዛበት ምክንያት ምንድነው? በ4-2-3-1 ዮኬሬሽን ገብተው ዙቢሜንዲና ራይስ እናርገ በጣም ራይስ እንደሚታወቀው ኢንቴንሲቭ የሆነ ቦክስ ሚድፊልደር መሆን ይችላል። ክሬቲቪቲ ጋር ደግሞ ዙቢሜንዲ አይታማም። ሶሲዳድ ላይ የምናውቀዋለን፣ እንግሊዝ ስፔን ብሔራዊ ቡድን ላይ የምናውቀዋለን። ገባ ለዛ ዮኬሬሽን ሲያስገባ በ4-3-3 አይቀጥልም በሚል እምነት ነበረኝ። አሁን የኒውካስትሉ ጨዋታ ያን ያረጋግጥላል። ምክንያቱም ዮኬሬሽን በብቸኛ አጥቂነት ስታስገባ እዛ ጋር ቡድኑ የፕሬሲንግ ማሽን መሆኑን ይተዋል ማለት ነው። ምክንያቱም ከቨርስ የሳካና የእንትና የፕሬሲንግ እንትን አቋማሪዎች ስለነበረ ማለት ነው። ገባ ሪክሩትመንቱ ገባ ይሄንን ዮኬሬሽን ሲያስፈርም ከዮኬሬሽ ጋር ማን ነው ሚድፊልደሩ ላይ መምጣት ያለበት ብሎ ይሄንን ኦልሬዲ እንትን አድርጓል። ገባ ኒውካስትል ላይ ያየነው ፋይናል ሚኒቶች ላይም የዚህ ውጤት ነው አይተናል። እና ዩናይትድ ቤት ስትመጣ ሰውየው ስታምቦርነሱ ይመቸኛል ምኑ ላይ ነው ይሄንን
ይህን የጨዋታ ሲስተም ያሉት ተጫዋቾች አዳፕት እንዲያደርጉት ነው ግዳጅ። ምክንያቱም ብዙ አሰልጣኝ እየተቀያየረ ተጫዋቾቹ አሰልጣኝ ነው የማባረር ፓሴንጀርስ ብሎ ይላቸዋል። ጎልድ ብሪጅ የዩናይትድ ዩቲዩበር አለ ማለት ነው። እና ፓሴንጀርስ የሚልበት ምክንያት ምንድነው? እነሱ ሁሉም ማኔጀር ሲመጣ በቃ የራሱን ያደርግና አይሆኑም፣ ለዛ ይባረራል። ይሄ ሰውዬ ግን እሱን ነው የምልህ። አሁን ከዚህ በኋላ ከአሞሪም ጋር የሚገናኝ ጨዋታ ያለው አሰልጣኝ ነው ዩናይትድ ማምጣት ያለበት። ካመጣም እኔ ግን ያው አሞሪም ሞት ከሚሉት ውስጥ ነው። ምክንያቱም በዚህ ቲም ጃንዋሪ ላይ ቢልድ መደረግ አለበት። አሁንም የነ ማኑኤል ኡጋርቴ የነ ጥምረት ጥሩ አይደለም። ብሩኖ ፈርናንዴዝ እኮ ተጫውቶት የማያውቀው ቦታ ነው እየተጫወተ ያለው ሰውየው ስለተቸገረው ገባህ አይደል? እና ሰውየው ለምሳሌ ይሄን ሲስተም ቲሙ ላይ ካሰረጸ ውጤት ያጣል። አሁንም ይሸነፋሉ ከዩናይትድ፣ ግን የሆነች አይደንቲቲ እየያዘ ይመጣል። ያ አይደንቲቲ አሁን ለምትለው ቲም ቢልድ የማድረግ እንትን ይጠቅመዋል። ይሄ ሰውዬ እስከ መጨረሻው እስኪባል ድረስ አይቀየርም ሲስተሙ ገባህ? ያየነው ከአርሰናል ጋር ያየነው የሆነ ትንሽ ፍንጭ እኮ ነበረ ከአርሰናል የመጀመሪያው ጨዋታ ላይ። ከዛ ደግሞ ከቼልሲ ጋር 20 ደቂቃ አይተናል። 20 ደቂቃ ገብቶሃል። እነዛ በሚፈልጋቸው ተጫዋቾች ቢሆኑ አስቡ ገባ ቢልደር ይዞ አይቆይም። በፖዚሽኑ ዩናይትድ እኮ አይቆይም። ዴብዝ አለው እና አሞሪም ላይ ትኩረት ስናደርግ አሞሪም እንዳልኩ ስኳድ ዴብዝ የለውም። ምክንያቱም ዩናይትድ 40 ምናምን ጨዋታ ነው የሚጫወተው በዚህ ዓመት አይደል? ፍራስትሬሽኑ ምናምን እንደ ኮች ደግሞ እሱም መታየት የለበትም። እሱ ኦኬ ስትመራ ምናምን እንደዚህ ፍራስትሬሽን ሳይማሳየት አለብህ። አይዟችሁ እና ተመለስ ተጫወት አሟሙቅ ምናምን ሲመራ ይጀምራል ጭንቀት። አሁን ቲቪ ሰብሯል ለምሳሌ አሁን ለምን ቲቪ ሰብሯል? እሺ ኢንተርኔት ሃንድል የሚያደርግበት መንገድ አሁን ሲጠየቅ ፕሬስ ኮንፈረንስ እሷ ነች ትንሽ እንደውም መውጣት ያምረኛል ይላል። ኔክስት ዊክ 20 ዓመት መቆየት ይችላል። ስለዚህ ሜንታሊቲ የማይንዱ ስቴቢሊቲስ ኩዌስቸነብል ማለት የበቃ አሰልጣኝ አይደለም ማለት ሩበን አሞሪም የበቃ አሰልጣኝ አይደለም። ስፖርቲንግ ሊዝበን ላይ ግን አሪፍ ሲቪ ነበረው። በሁጎ ቪያና ለምሳሌ ሲቲ የገባው ሰውዬ ገብቷል። ሲቲ የገባው ሩበን አሞሪም ወደ ሲቲ ለመውሰድ የሲቲ ተተኪ ለማድረግ ነው። ይሄ ሰውዬ እኮ ባይዘው ሲቲ ቢኖር እኮ እንደዚህ አይቸገርም። ፕሬስ የሚያደርግ ቲም አለው። ሃላንድ ላይ መሰላት ያለው ሮድሪ ያለው ተጫዋቾች ገለ አሰልጣኝ ገለ አሁን ቴናግሩ እንትን እኮ ነው ፕሬዘር በደንብ አሪፍ ቻምፒየንስ ሊግ እንትን ድረስ የደረሰ ቲም ሰርቶ ምናምን ሲቪውን አሪፍ እያደረገ መጣ። እዚህ ከሸለ አሞሪም ደፍሮን የገባው አሞሪም ትክክል የሚለየው አሞሪም ከቴናግም ከነበሩት አሰልጣኞች የሚለየው በምንድን ነው? ሌሎቹ ለምሳሌ ኤሪክ ቴን ሃግን አነሳ። ለምሳሌ የዩናይትድ በጣም እንደውም ብዙ ጥፋቶች ጠፍቷል ተብሎ የሚታሰበው በኤሪክ ቴን ሃግ ጊዜ ነው። ጊዜዎቹ ትክክል አልነበሩም። አንቶኒ ማንሳት እንችላለን። ታይለር ማላሻ ተጫውቶ ማያቅ ተጫዋች ገባ። ሶፊያን አምራባት እዚህ ጋር በጣም የሚያናደኝ አንድ ነገር የኤሪክ ቴን ሃግ ሪክሩትመንት ጊዜ ማለት ነው ራያን ግራቨንበርች አቬለብል ነበር ሶፊያን አምራባትን ዩናይትድ ከማስፈረሙ በፊት አይደል? ግን ምርጫው ማን ነው? ሶፊያን አምራባት። ሶፊያን አምራባት ፈርሞ ሌፍት ባክ ላይ ሲጮት ነበር ገብቷል። እንትን አድሬስ መድረግ ኢሹ ዩናይትድ ኢሹ የነበረው ሚድፊልደር ላይ ነው። ሚድፊልድ ኢሹን አድሬስ ማድረግ ሲገባው ልክ እንደመጣ የሌፍት ባክ ችግር ነበረበት። ሌፍት ባክ ላይ እንትን ማለት ልጁ እንትን ኮንፊደንስ እያጣ መጣ እንጂ ከራያን ግራቨንበርች በማርኬቱ የተሻለ ነው ተብሎ ዩናይትድ 10 ሚሊዮን ፓውንድ ሎን ፊ ከፍሎ ለአንድ ዓመት ብቻ ያስፈረሙ ገባ። ልጁ ከርትቷል ገባ። ዩናይትድ እንዲያመጣ ተጫዋቾች ደሆል ሲስተም ስለሌለው ነው። አያ አሁን ይህን ሰውዬ ከእነሱ ይሻላል ብዬ ሬት ማድረገው ይህን አይደንቲቲ ቢልድ ለማድረግ የሚጥራት ነገር አለ ገባ አይደለ? ይሄ አይደንቲቲ ደግሞ አንዴ ዋንስ ቢልድ ካደረገ ኢትስ ኤ ማተር ኦፍ 2 games ባክ ቱ ባክ 2 ጌም ካሸነፈ ዩናይትድ ወደ እንትን ይመለሳል። ፕሬሸሩም ይቀንሳል ምናምን ምን እንትን መጣል እስቲ እንትን ኤክስፕሌን አለ ሱንታይ ማንቸስተር አይደንቲቲ የሌለው ቲም መሆኑን የተገነዘበ። አሁን ለምሳሌ
ሊቨርፑል ብትሄድ የሆነ አሉ አይደንቲቲ ባርሴሎና አሉ አይደንቲቲ ሪያል ማድሪድ አላቸው አይደንቲቲ ለካ ማንቸስተር የሆነ የሰር አሌክስ ፈርጉሰን አይደንቲቲ ነው የነበረው እንጂ አዘቲ ምንድን ነው የሚፈልጉ ምን ፖሴሽን ቲም ነው ጌም ፕረስ ነው አንዴ ለዛ አሁን ምን መሰለህ አሁን የሩበን አሞሪምን ትክክል ነሽ አሁን የሩበን አሞሪምን በዚህ ደረጃ እንድናወራና ለምሳሌ አውት የሚሉ ተፈጥሯል አሁንም ማለት ነው ለምሳሌ ኤሪክሰን ግን ዩናይትድ ቤት ላይ ኤክስፔክት የሚደረገው በተጫዋቾቹ በጣም እንትን ስለሆነ ፕሬሸሩ ከባድ ነው አለ አይደል ወልፍስበርግ ከገባ በኋላ ይሄ አለ አሁን ያልከው አይደንቲቲ ማለት ነው እንዳልኩ በአሰልጣኞች ቁጥር ይጀምራል ለምሳሌ የግሌዘር ቤተሰቦች ውድዋርድ ኤሪክ ቴን ሃግን ሲያመጣው ኤሪክ ቴን ሃግ ከዛ በፊት የነበረው አሰልጣኝ ማን ነው የጌም ፕሬሲንግ በጣም በቃ ፕሬስ አድርጎ የሚጫወት አለ ኢቭን አመጋገብ ላይ ትኩረት የሚያደርግ ቲምን ሰርተ ፕሬስ እንዲያደርግ ብቻ የጨዋታ እቅድ በፕሬሲንግ ሆኖ ፕሬሲንግ ራሱ የጎል የማግቢያ አንዱ እቅድ ነው ብሎ ማለት እንደ 10 ቁጥር እንደ ፈጣሪ ያሰው ብሎ የሚያስብ ሰው ላይ ኤሪክ ቴን ሃግን አመጣ ኤሪክ ቴን ሃግ ሲመጣ በፖሴሽን እና የተወሰነ ይሄንን ይዞ ይቆያል በሚያስፈርማቸው ተጫዋቾች ምናምን ሰመር ነበረው ገባህ እሱን ቶታሊ ተወውና ዩናይትድ ስኳድ ለካውንተር አታኪንግ በጣም ነው የሚያስደነግጠኛ ነው ዩናይትድ በኤሪክ ቴን ሃግ እንዴት ነው ኤሪክ ቴን ሃግ እንደዚህ አይነት ጨዋታ ዩናይትድ ቤት ላይ መጥቶ የሚጫወተው ስትል ካለው የተጫዋች ስኳድ ቢልድ የማድረግ ማለት ነው አርሰናል እኮ ትረስት ዘ ፕሮሰስ ባርቲታ 15 ዓመት ፈጅቶበታል ገባ በአንድ ላይ ስለማይመጣለት ውጤትም ስለሚጠበቅበት ዩናይትድ ወዲያው ወደ ካውንተር አታኪንግ ቲም ሪአክቲቭ ፉትቦል የሚጫወት ቲም ተቀየረ የቴን ሃግ ማለት ነው እንደውም አንዳንዴ ትንሽ ያሳያል ፖሴሽን በኦናና እና ቢልድ ሚስቴኮቹ እንዳለው ሆኖ ማለት ነው እና እዚህ ጋር ስትመጣ ግን from the day one ማለት ሲመጣ የሩበን አሞሪም አይደንቲቲ ያለው ቲም ነው የአርሰናል ያምነው የኤፍኤ ካፕ ይላል በ10 ተጫዋች አርሰናል ላይ ሲወጣበት ዩናይትድ በጣም ሰውየው ራሱ ገርሞት ከፕሬስ ኮንፈረንስ በኋላ በጣም ተጫዋቾቹ አለ ኳስን ከፊት አድርገው ከኋላ ሆኖ ሲከላከሉ ምቾት ይሰማቸዋል በዚህ ቢልድ የሆነ ቲም ነው ረጅም ጊዜ እና ይሄን አይደንቲቲ ለማምጣት ስትራግል ያደርጋሉ አለና እቺን ሰመር ተጠቀም አይደል ያንተ ሁለት አሬስ አድርጓል ሁለት ነምበር 10 ፖዚሽኖችን አሬስ አድርጓል እዚህ ጋር ግን ማለት ነው ብሩኖ ፈርናንዴዝ ሳክሪፋይስ ተደረገ በ3-4-2 ፎርሜሽን ሁለት አንድ ፎርሜሽን ላይ ማለት አጥቂ ጀመረ ቤንጃሚን ሴስኮ ምንም ተጫዋቹ የሰርቪስ ችግር አለበት እንጂ የምታየው ነገር አለ አሁን አንዳንድ ፍላሽ ሆኑ ነገሮች ማለት ነው ሄደር ነው ቦታው ላይ ይኖራል ገብቶ ፖዚሽኑ አሪፍ ነው ምናምን ማለት ነው ግን ዩናይትድ ፉል ኦፍ ሚስቴክስ ገብቷል አሁን ከምትልናቸው ነገሮች አንዱን ኩዊክ ፊክስ አድርጎ ለምሳሌ ሴት ፒሶቹን ምናምን ሲያስተካክል ቢልድ አፕ ላይ ይቸገራል ፕሬሲንግ ላይ ይቸገራል ፕሬሲንግ ደግሞ ማለት ምንድነው ልክ አሁን የሊቨርፑል ቲም ካየኸው ወደ መሀል ከመሀል ወደ አጥቂ ለምሳሌ አንተ የሃንሲ ፍሊክ ቲም ይመቸኛል ማለት ነው ብዙ ጊዜና ሃንሲ ፍሊክ ቲም ላይ ካየ ተጫዋቾቹ ቢሃይንድ ዴር ባክ እንደሚሮጥባቸው ያውቃሉ ለምሳሌ ሮናልዶ አራውሆንም ብቲ ኩባርሲንም ብቲ ማለት ገባ ግን ኩባርሲንም አራውሆንም ብት በጣም ኢንቴንሲቲያቸው በጣም ፈጣን የሆኑ ተጫዋቾች ማለት ነው ቢሮጥባቸው ደርሶ የሚያስብ ተጫዋች መሆን መቻል አለበት ዩናይትድ ቤት ላይ ማን ያለው ሃሪ ማጓየር ነው ገባ ኢቭን ተጎድቷል ምናምን እንትን ይሰጣል ለሊዛንድሮ ማርቲኔዝ ገብቷል ይሄ ስለተጎዳ ሊዛንድሮ ማርቲኔዝ ምሯጭ ተጫዋች አይደለም እዚህ ቲም ላይ እንደውም ነምበር 6 አድርገ ፊት ብታደርገው የሚመች አይነት ተጫዋች ነው እና በጣም የሚሮጥ አይነት ተጫዋች ገብቷል ሊቨርፑል ቤት ለምሳሌ ይሄን ከቨር የሚያደርጉ ሁለት ፉል ባኮች አሉት ኢቭን ኢብራሂማ ኮናቴም እዚህ ነው እንጂ በዚህ ጉዳይ ማይታማ ነው ቢልድ አፕ ላይ ደግሞ ለማስጀመር ሲል ደግሞ ቫን ዳይክ ከማል ተጫዋች ያልተናነሰ ኳስን ፓስ አሪፍ የሆነ ቻንሶችን ክሬት የሚያደርግ እንትን ነው ዲፌንደር ዩናይትድ ይሄ የለም ስለዚህ በእንትን በጃንዋሪ በምን ሚስተካከል አይነት ነው ይሄ ፍራስትሬሽኑ ከሰክሰስ ጋር ምናምን አይ ነው ይገባኛል ግን አይደንቲቲ ይዞ የሚቀጥለው የተሻለ ቲም አንድ ደግሞ የዩናይትድ በጣም የዩናይትድ ደጋፊ ችግርንም ጨምሮ ማለት ነው እንደ ዩናይትድ ደጋፊ ማለት በፈርጉሰን ኤራ ላይ የነበረውን ውጤት እንጠብቃለን ወዲያው ፕሮሰስ እንዳለው ምናምን ነገር ያው ከግሎሪ ሃንተር ነው መቼም የዩናይትድ ደጋፊ ተወል ማለት ነው እና ግሎሪውን ስለምትፈልጋት ሃያልነት ወዲያው ግን ፕሮሰስ ይፈልጋል ይሄ ሰውዬ ገና ዋን ይር አይደል ገና አንድ አመት ሞልቷል ማለት ግን
ሁለት የሆነ እንትን ትራንስፈር ዊንዶዎችን አድርጎ ዲፌንደር ላይ ኢቨን የበረኛ ኢሹን ምናምን ሲፈታ የተሻለ ቲም እየሆነ ይመጣል እና አሁንም ደግሞ እቺ እንትን ዋለች አረች ጊዜ ጫናው እሷም ማለፍ ከቻለ ይሄ ሰውዬ እንዳለው 20 ዓመት የሚቆይ ነው ይመስለኛል። በዛ ላይ በጣም ደግሞ ተሪ ምንድነው ታውቂያለሽ ካንዲዴቶቹ የሚመጡት ለምሳሌ ጋሬት ሳውዝጌትን ሲሉ የሆነ ካልቸር ይቀይራል የሆነ ካልቸር አይተነዋል እንግሊዝ ብሔራዊ ቡድን ላይ የሆነ ካልቸር ቀይሯል ብለው ማለት ነው። ኮንቴ አቬለብል አይደለም ማለት አንዶኒ ኢሬዮላ ምርጥ አሰልጣኝ ነው። በሚድ ብሎክ የምናውቀው ምርጥ አሰልጣኝ ነው የቦርንማውዝ ማለት ነው። ግን እዚህ ቲም ላይ መጥቶ ወዲያው ኢንቴግሬት ያደርጋል የሚለው ጥያቄ ምልክት። ስለዚህ አማራጭ ተጫዋች አሰልጣኝ እሱ ነው ብለሽ እና ምንም ጊዜውን ባክ ያርጉታል አይ ቢሊቭ እንትኖቹ አስተዳደሩ እና የሚቆይ ይመስለኛል ልልሻለሁ። ወደ ሊቨርፑል እና አርሴናል ጨዋታዎች እንመለስ። ሊቨርፑል የመጀመሪያውን ሽንፈት አስተናግዷል። ክሪስታል ፓላስ ታላቁ ክለብ ተሸንፏል። እሱን ጨዋታ እንዴት እየቀያየርን ያየነው የማድሪድ እና የአትሌቲኮ ማድሪድ ነበር አሪፍ ጨዋታ። ከዛ በኋላ የፓላስ እና የሊቨርፑል ነበር ሰላረስ ፓርክ ላይ። ሁልጊዜ ያው ሊቨርፑል ትላልቅ ቡድኖች የሚቸገሩበት ሜዳ ነው ሰላረስ ፓርክ እና በጣም የሚገርም በድራማ የተሞላ ጨዋታ ነበር። ካየሽው የገባቸው አንጎል 97ኛው ደቂቃ ኤዲ ኒኬታ እችኛዋ ትንሽ ውጤቷ ስሊፕ ኦቨር ነች እና በጣም አሪፍ ጨዋታ ነበር። አሁን 3-4-2-3 እንዳሁን 3-4-2-1 የሚባለው የሩበን አሞሪም ፎርሜሽን አለ አይደል? ኦሊቨር ግላስነር ሰላረስ ፓርክ ላይ ተጠቀመዋል። ገብቶሃል አይደል? ፓላስ ቤት ላይ ለምሳሌ ሚድፊልደሩ ማን ነው? አደም ኦርተን አይደል? እና ደግሞ ዊል ሂውዝ አለ ወይ ካማዳ አለ ማለት ነው። እነዚህ ተጫዋቾች ከዩናይትድ ሚድፊልደር ለዛ ሲስተም የተሻሉ ናቸው ብዬ አስባለሁ። ሌላው ደግሞ ዋናው ፖይንቱ ምን መሰለኝ 3-4-2-1 ስትጫወት አተገባበሩ ነው። ይሄኛው ምንድነው በካውንተር አታክ የሚጫወት ቲም ነው የክሪስታል ፓላስ። የዩናይትድ ተጫዋቾች ባይዘው ልክ ኦሊቨር ግላስነር እንደሚያደርገው አይነት በካውንት አትሌቶችን እየተጠቀሙ ክፍተቶችን የአፍ ስፔስ የዋይድ ክፍተቶችን እየተጠቀሙ ከመጠቃት ወደ ማጥቃት በምታደርገው ሽግግር መጠቀም የሚችሉ የሚሮጡ ተጫዋቾች አሉት። ይሄን ማድረግ ይችላል። ግን አይደንቲቲ ስላደረገ ነው ሩበን አሞሪም እና ያ ጨዋታ በጣም አሪፍ ነበር። ሊቨርፑል በተደጋጋሚ ሳጥን ውስጥ ይመጣል የአታኪንግ ሰርድ ላይ ማለት ነው። ግን በጣም ይወጣል። ሁለቱ እንትኖች ዊንግ ባኮች ማለት ነው ታይሪክ ሚቼል እና ላይ ሞኖዝ የሚባለው በጣም በቃ ኢንቴንሲታቸው ይገርማል። ወዲያው ነው የሚገኙት። እቺ 5 ተጫዋች አታኪንግ ሰርድ ላይ ብታገባ የእንትኑን ዊድዝ በጣም በደንብ ተጠቀሟል ተብሎ ይታሰባል። 5ቱን ታያቸዋል በተደጋጋሚ እና ሰውየው በጣም ታክቲካሊ በጣም ከአርኔ ስሎት ተችሎ የተጫወተበት ጌም ነበረ ብዬ አስባለሁ። እሷን ጌም ማለት ነው። ኦኬ ወደ አርሰናል እና ኒውካስትል እንምጣሽ። አርሰናል ሊግ በጣም ቆንጆ ድል ነው ያሳለፉት። በጣም ሳምንትና ኢንጆይ እንዳደረጉት በጣም ባለቀ ሰዓትም እንደመግባቷ ጎሏ ሊቨርፑል ተሸንፏል። ታላላቅ ቲሞች እንዳለ ቼልሲ ጥሏል። ክሩሻል ቶተንሃምም አቻ ነው የወጣው በ20ኛ ባለት ማለት ነው። ቆንጆ ቪክተሪ ነው። የአርሴ ደጋፊዎች እንግዲህ ዘንድሮ እናንተ ይመስላል አመቱ። ግን አርሰናል አንድ መነሳት ያለበት ያቺ ፔናልቲ አርቴታ በጣም ፕሬሸር አለበት። አሚን ዋንጫ የመብላት ዋንጫ የሚሰሙት አይመስለኝም። ይቸገራል እና እሱ ላይ የምታየው ጥንቃቄ ትልልቅ ቲም ላይ አሁን አርሰናል ፖቴንሻል አለ። ስኳዱ የሚገርም ነው። ዴብዝ አለው፣ ኳሊቲ አለው። ግን አሁን ይሄኛውን አመት ዋንጫ ማግኘት ስላለበት ብሎ ስለሚያስብ በጣም ተጠንቅቆ ይጫወታል። ከሊቨርፑል ጋር ምናምን ሲታይ የማሸነፍ አሸነፋለሁ ብሎ አይገባም። ይሄ ነገሩ ካልሆነ በስተቀር ፖቴንሻል አርሰናል የመብላት እንትና ካልበላ አርቴታ ነው ችግሩ ብዬ ነው ዘንድሮ። በጣም የሚገርመኝ ታሚ ምንድነው በጣም ጥንቃቄ ያበዛ የማጥቃት አቅም ያላቸው ተጫዋቾች ጨምሮ እነ ኤዜን ጨምሮ
ተጎዳች እንጂ ኖኒ ማዱኬ አሪፍ ነበረች። ሳካን ሪፕሌስ አድርጋ አጥቂው የኬሬሽ ነው ያገባል። ቤትም እንደውም እስካሁን በ6 ጨዋታ 3 ጎል ነው ያስተናገዱት። አንዳንድ ጎል የመከላከሉ 3 ዓመት 4 ዓመት አርሰናል ጥሩ ነበር፣ ኮንሲስተንት ነበር። መከላከሉ ጨምሮበታል። ሂንካፒን ጨምሯል። በጣም እኮ ሞስኬራ ትላንትና ትንሽ አንዳንድ ስህተቶች ይሰራ ነበረ፣ ጨምሯል። አርሰናል ሂንካፒን እዛ ላይ ጨምሯል። ካላፊዮሪ ቬርሳታይል ነው፣ ሚድፊልድ ላይ ይገባልሃል። ከግራው አሪፍ ክሮስ ያደርጋል። ምርጥ ነው። ቀኝ ላይ ጁሪየን ቲምበርን ምርጥ ነው አርሰናል እና ግን በዛ አቅማቸው እንዲጮቱ የሆነ ታክቲካሊ የሆነ ይይዛቸዋል፣ ሊሚት ያደርጋቸዋል። ይሄ ፍራስትሬሽን ዘንድሮ ከሚጠበቅበት ነገር የመጣ ይመስለኛል። ጮት ነበር